ህዳር 13 ቀን በተሰጠው መመሪያ መሰረት ቅዳሜ ህዳር 14 ቀን ተሰብሳቢዎቹ በተለምዶ ታላቁ ቤተ መንግስት ወይም ደርግ ጽሕፈት ቤት በሚገኘው አዳራሽ ተሰበሰቡ። ይህ ስብሰባ አዳራሽ ግራና ቀኙ መተላለፊያ ኮሪደሮች፣ ከፊት ለፊት ወደ አዳራሹ መግቢያ ትልቅ በርና ንጉሱ ይገቡበት የነበረ የጓሮ በርም አለው። ከትልቁ መግቢያ በር ፊት ለፊት ጣሪያ የሚደርስ ግዙፍ ዘውድ ያለበት ዙፋንና የንጉሱ ወንበር በጨርቅ ተሸፍኖ ይታያል። ከዙፋኑ ፊት ከፍ ባለ መድረክ የደርጉ ሊቃነ መናብርት የሚቀመጡበት አንድ ረጅም ጠረጴዛና 3 ወንበሮች ይገኛሉ። ዋና ጸሐፊው ከተሰብሳቢዎቹ በስተቀኝ በኩል ትንሽ ዝቅ ባለ ቦታ ላይ የሚቀመጥ ሲሆን በስተግራ በኩል ደግሞ የንግግር ማድረጊያ አትሮኖስ ይገኛል። አዳራሹ በአጼ ምኒልክ ጊዜ ተሰርቶ በየጊዜው እድሳት የተደረገለት ሲሆን ጣሪያው በጣም ከፍ ያለ፣ ዙሪያው ደግሞ ከጥርብ ድንጋይ የተሰራና ውስጡ በስዕል ያጌጠ ነው። ተሰብሳቢዎቹ የሚቀመጡት የንጉሱ የዘውድ ማህተም ባለባቸው ወንበሮች ሲሆን ከፊት ለፊታቸው ረጃጅም ጠረጴዛዎች አሉ። ወለሉ በሙሉ ደግሞ በአበባ ምንጣፍ ተሸፍኗል። አዳራሹ በግምት ወደ 200 ሰው ይዛል። ከጥቅምት 12 በኋላ ደርግ 4ኛ ክፍለ ጦርን ለቆ ጽሕፈት ቤቱን ወደ ታላቁ ቤተ መንግስት ሲያዘዋውር ጠቅላላ ጉባኤው በዚሁ አዳራሽ መሰብሰብ ጀመረ። ከዚህ አዳራሽ ስር ዙሪያው በጥርብ ድንጋይ የተሰራና አነስተኛ መስኮቶች ያሉት ምድር ቤት ይገኛል። ይህ ምድር ቤት ቀዝቃዛ በመሆኑ የንጉሱ የወይንና ሻምፓይ ማስቀመጫ የነበረ ሲሆን የቀድሞ ባለስልጣናቱ የታሰሩት በዚሁ ምድር ቤት ነበር። ህዳር 14 ቀን ቅዳሜ ጠዋት የአዳራሹን አካባቢ ከወትሮ የተለየ ብረት ለበስ ተሽከርካሪዎች፣ መትረየስ የጫኑ ጂፖችና በሚገባ የታጠቁ ወታደሮች ዙሪያውን ከበውታል። ይህ ለየት ያለ የተጠናከረ ጥበቃ ለስብሰባ የሚመጡትን ቀልብ በመሳብ በእያንዳንዱ ልብ ፍርሃት እንዲጭርና ስለ ልቦናዊ ተጽዕኖ ለማሳደር የተቀየሰ ዘዴ ይመስላል። ስብሰባው የደርግ አባላት፣ የንዑስ ደርግ አባላት፣ የሥራ አስፈጻሚ ኮሚቴ ወይም የተለያዩ መምሪያ ኃላፊዎች በተገኙበት በሻለቃ መንግስቱ ሰብሳቢነት ከጠዋቱ 2 ሰዓት ላይ ተጀመረ። ሻለቃ መንግስቱ ህዳር 13 ቀን የተደረገውን ስብሰባ በማስታወስ ሀገራችን በአሁኑ ጊዜ በከፍተኛ አደጋ ላይ ትገኛለች። አምነን ያስቀመጥናቸው ሰው ጦሩን በደርግ ላይ በማነሳሳት ላይ ስለሆኑ ከፍተኛ አደጋ ሊከሰት ይችላል። ስለዚህም ኮምጨጭ ያለ እርምጃ መውሰድ ያስፈልጋል በማለት ጀነራል አማን በአስቸኳይ በቁጥጥር ስር እንዲውሉ ለዘመቻ መኮንኑ ለኮሎኔል ዳንኤል አስፋው ትእዛዝ ሰጡ። ቀጥሎም የቀድሞ ባለስልጣናት አስመልክተው ህዳር 13 ቀን እንደሰማችሁት ጦሩ እንዴት አስራችሁ ትቀልባላችሁ በማለት ወቀሳ እየሰነዘረብን ነው። እስረኞችን በመጠበቅ ላይ